Okay. All right. I am ready. ወይ እንቅልፍ ማጣት እንዴ? ኤፊማን ወይ አባ ምንድነው? ኧረ ቆይ፣ ኧረ ምንድነው? እኔ እኮ ኧረ ተው። ቆይ ኤፊ ምንድነው? ቆይ ምኑ እንዴ ምንድነው? ቆይ እኔ በክት መብላት አለብኝ? ነውር አይደለ? እኔ በክት የሚባል ምግብ እኔ መብላት አለብኝ ማለት እንዴ? እግዚአብሔር ነዋ በክት ብላ ብሎ ያዘዘኝ መጽሐፍ ቅዱስ ላይ አግባብ ነው እና አበላም እንዴ? በክት እንዴት እበላለሁ እንዴ? የበከተ እንዴት ይበላል? እኔ ራሱ እየበላሁ። ኧረ እባክህ እንብላ። በክት ነው የምበላው? ኧረ እንትን ነው ማለት በግ ቁም ነገር እኮ ነው። አይ ሲሪየስሊ ኤፊ በክት የሚባል ምግብ አለን? ላሳይ። ቆይሽ አንተ እኮ ስላልገባ እኔ እየቀለድኩ መስሏል። ተመልከቴው ኦሪት ዘዳግም ምዕራፍ 14 ቁጥር 21 ላይ አንተ ለአምላክ ለእግዚአብሔር የተቀደስክ ሕዝብ ነህና የበከተውን ሁሉ አትብላ አለ። ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ወይም ለእንግዳ ትሸጠዋለህ አለው። አየው እግዚአብሔር እስራኤልን አትብሉ ይልና ግን ከእስራኤል ውጭ ያሉትን በክት እንዲበሉ። በክት ማለት ታውቃለህ፣ የበራሱ የሞተ የበሰበሰ ማለት ነው፣ የገማ። እንዴት ነው እግዚአብሔር እንደዚህ ያዛል? እግዚአብሔር እንደዚህ በክት ብሉ ምናምን የበሰበሰ የገማ ምናምን ብሉ ይላል? አላህዬ ምን አቅላለሁ አለ። ያው እምነታችሁ ነው እያሳወቅናችሁ ያለ ነው። አሬ ፊ ምን እሺ ነው? ለምን አውጣጥላይ ኤፊ ስልክ ተደውሎብኝ ነው። እሺ ምንድነው ይሄ ሁሉ ከተማ ነው አሁን የቅድሙ በክት መብላት? አይደለም ማረ እና እንዴት ነው? እቺ አሁን አግባብ ነው? በክት እንዴት ነው? በላ ከተባልካ አባላ ምን ያንተ እንደ እግዚአብሔር ያዳላል? እግዚአብሔር ያዳላል ማለት በቃ መብላት ነው ያለበት። በቃ እኮ እግዚአብሔር ያዳላል። አንተ ብላ አንተ አትብላ ይላል። አላለም። ኦልራይት ሌትስ ጌት ሬዲ። አትንገረኝ ሀብታም፣ ቆይ በኋላ አንተ ስለ ክርስቶስ አምላክነት ነው የምትመሰክረው። መተህ የክርስቶስን አምላክነት ትመሰክራለህ። ወንድዬ ወይ አባቴ ችላው ትላለህ። ችላው ነው አንተ ራስህ። ኧረ እኔ የምን ችላው ነው የምታወራው? እና ችላው ልቀጠቅጠው ነው እና ችላው ጋር ያው እየመጣልህ ነው ያስፈራራ ነው አባ። ኧረ እባክህ እና እንዴት ነው ችላው? ለኛ ባለቤት ቤተሰብ ነው፣ ጎረቤት ስለሆነ አይጨክንብንም አይደለ? ይገረፋል በለኝ። እንግዳው ነው ከመጣ ምን ታብለዋለህ? ችላውን እኛም በትንሽ ነው ማለት ዝም ብለን ነው በትንሽ አንድ ሁለት ጎል ሶስት ጎል ገባኝ። እንግዳ ሆኖ ሲመጣ ምንድን ነው የምትጋብዘው ምግብ? እንግዳ ሆኖ ሲመጣ ምን አለ በእናትህ ኤምሬት የሌለውን ነገር ምን አለ? ምንድን ነው እስኪ ለምሳሌ ምን ትጋብዘዋለህ? ከሰጠን ነው 3 ነጥብ ከሰጠን ነው እኮ ምን ትጋብዘዋለህ? 3 ጎል 3 ነጥብ አይበቃው እኮ 3 እኮ ገባኝ። እኔ ግን አንድ መፍትሄ አለኝ። የምትጋብዘው ነገር ምንድን ነው? ጽድት ያለ በቃ የበካከተ ምግብ ትጋብዘዋለህ። አሪፍ ነገር ልስጥህ። ለምን አንዴ በቃ እና ታዲያ ግዴታ ነው መሰጠት አለበት። 3 ነጥብ ከሰጠን አይበቃው እንዴ? ምን ለምን እንግዳ አይከበርማ? በኤምሬትስ ቤት እኮ እንግዳ አይከበርም። ቆይ አይከበርም፣ ላሳይ። ቆይ እሺ፣ ኤምሬትስ ቤት እኮ እንግዳ ተከብሮ አያውቅም። ምን ይላል መሰለህ? ይኸው በባይብል ጥቅስ ነው ማሳየህ። ኦሪት ዘዳግም ምዕራፍ 14 ቁጥር 1 ላይ አንተ ለአምላክ የተቀደስክ ሕዝብ ነህና፣ ያው አርሰናል ማለት ነው። የበከተውን ሁሉ አትብላ፣ አርሰናል ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ፣ ለቼልሲ ማለት ነው። ወይም ለእንግዳ ትሸጠዋለህ፣
ወይ ለሊቨርፑል ትሸጠዋለህ ወይ ለቼልሲ ትሰጠዋለህ ማለት ነው። ምን ትላለህ? ምንም አልገባኝም ጥያቄ። ይኸው እንትን ነው በምሳሌ ነው የነገርኩህ። ኢየሱስ በምሳሌ ነገር ነበር። እግዚአብሔርን ቃል ኢየሱስ ወደ ኳስ እግዚአብሔር ቃል አይደለም። አልቀለድኩም። ይሄ አሁን የእስራኤል ሕዝብ ነው። ይሄ አሁን እዚህ ጋር የተቀመጠው የበከተውን ሁሉ አትብላ የሚለው እግዚአብሔር የእስራኤልን ሕዝብ ነው። ሶ ይበላው ዘንድ ከሀገር ደጅ ለተቀመጠ መጻተኛ የሚለምን ለማኞች ምናምን ወይ ደግሞ ለእንግዳ ትሸጠዋል አለ። ስለዚህ እንግዳዎችን አትብሉ። እንግዳን የበከተ ምግብ ነው ያው እግዚአብሔር የሚያበላው እንደምታየው። እስራኤልን ግን እንዳትበሉ ይላል። እንዴት ነው እግዚአብሔር ግን እንዴ አዳላል እንዴ ወንድየው? የበከተ ምግብ አትብላ የሚለው ያው እንግዲህ የበከተ ማለት በራሱ የሞተ ማለት ነው። እሺ እንደዚህ በራሱ የሞተ እኮ በራሱ የሞተ ማለት የበሰበሰ የገማ ማለት ነው። እና ከእስራኤል ውጪ ያለ ህዝብ ይብላ እያለ ነው እግዚአብሔር። ምን ትላለህ? ከእስራኤል ውጪ ያለ ይዛ ወይ ወደ እኔ ያልተከተለ እኔን ያልመጣ ነው። እንግዲህ አሁን እኮ ግልጽ እኮ ነው እኮ በቃ ለነሱ ስጥ እኮ ነው። ለነሱ ስጣቸው ነው። ያው ትሰጠዋለህ ነው የሚለው። ትሸጠዋለህና ትሰጠዋለህ። ስጣቸው እነሱ ይብሉ። ያው ይበላው ዘንድ አለ እግዚአብሔር። እንዴ በክት ብሉ ይላል ብለህ ታስባለህ? ብሉ ሳይሆን ይኸውልህ በክት እንዳትበላ እኮ ወደሱ መከተል ነው እኮ እንድትከተል። ይኸው ይበላው ዘንድ አለ እኮ ይበላው ዘንድ በሀገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ይላል። ይበላው ዘንድ በቃ እሱ ይብላ፣ የበሰበሰ የበከተውን እሱ ይብላ ይላል። ምን ትላለህ ወንድዬ? እንዴ እኔ ግራ ስለገባኝ እኮ ነው። ጥያቄ በጣም እንትን ነው ማለት እሱ ይብላ ማለት እኔ እንደኔ አሁን የማይከተል እኔን ለማማባል ቢሆንስ ሰው አይደለ እንዴ? ስለ ምግብ በክት ይብላ ይላል እግዚአብሔር። እኔ እንግዲህ እናንተ ሸማችሁ የከበደ ወደ እኔ ኑ እኮ ይላል አይደል እንዴ? ገብቶኛል። መምጣቱ አለመምጣቱ አይደለም። እና ስታመጣ የበከተ እያበላህ ነው የምታመጣው ወንድዬ። እኔ ለፈኝ ጥያቄ ምንም ከእግዚአብሔር ጋር የሚያነካካ ነገር አይደለማ እንዴ። እሺ አንድ ደግሞ ልስጥ። ቆይ አንድ እስቲ ግራ የገባኝንማ ያሳየው መሄድ አለብን። ሌላ ለምሳሌ ዘዳግም 23:1 ላይ እንዲህ ይላል። ያው ዳሽ ላይ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። ወደ እግዚአብሔር ጉባኤ እንዳይገቡ እነዚህ ሰዎች እኔ ቤት እንዳይመጡ ይላል። ልብ አድርግ። ይሄ ብልቱ የተቆረጠበት ሰው እግዚአብሔር ጉባኤ እንኳን ሴት ራሱ አትወደውም ታውቃለህ። ሚስት ምናምን አያገባም። ሰውዬ ሚስት መኖሪያ ቤት ከኔ ጋር እንዳትኖር ብላ ተናግራ እግዚአብሔርም እኔ ጋር እንዳትመጣ ካለው ይሄ ሰውዬ ምንድን ነው? እሺ አሁን ሲነገረኝ ከዛ ቀጠለና ዲቃላ ወደ እግዚአብሔር ጉባኤ አይግባል። ዲቃላ እስከ መቼ? እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። 10 ትውልድ ሙሉ እኔ ቤት ጭራሽ አትድረሱብኝ። 10 ወደ 50 ዓመት ብታባዛው አንዱን ትውልድ 500 ዓመት እኔ ጋር እንዳይመጡ ይላል እግዚአብሔር። እንዴ ማን ነው ጥፋተኛ? ዲቃላው ነው ወይስ እናትና አባቱ ናቸው? ምንድነው ሃይማኖት? ሙስሊም ነህ እንዴ? ኧረ እኔ ምንም ልሁን ግን እኔ አሁን አባቴ ፔንቴ ነውና በሱ ምክንያት አነባለሁ። እኔ ሙስሊም ነኝ እና ግራ ስለገባኝ እኮ ለዛ ነው ጥያቄውን። አየህ እኔ እንደዚሁ ገመትኩ እኮ ሀሳብህ ስረዳው እኮ። እና ምን ትላለሽ? ግን አገባብ ፕሮማክስ ትላለህ። እንደኔ አይነት አገባብ መግባት የሚችል አንድ ሰው ካለ ማለት ሊቪ እንዳመጣጥ እንገባለን። ቆይ ኧረ እኔ ያው ማንንም አላስገባም። መጀመሪያ የማያውቁትን አወራለሁ፣ ከዛ የሚያውቁት ጋር አወራለሁ። መጀመሪያ በደንብ ቁጭ በሉና እዩሽ። የማያውቁትን ሰዎች ሳወራ በደንብ አድርጋችሁ እዩኝ ክርስቲያኖች። ከዛ ቅጥል በሉና ከዛ ኔክስት ደግሞ ከእናንተ ጋር አወራለሁ። እሺ መጀመሪያ ምን ታደርጋላችሁ? ከማያውቁት ሰዎች ጋር ነው የማወራው። ምክንያቱም የማያውቁ ሰዎችን ስለሆነ የምታዋሩት እንደዛ ነው ማድረግ። ዲዲ ወይ እንዴት ነህ? አለን። ጾም እንዴት ይላል? አሪፍ ነው። ሼክ ነው መስላል። የትኛው ጾም ነው የምትጾመው ግን? እንዴት ያድጉት? ሁለት ጾም ነው ያለው። 3 ጾም ነው ያለው። እንዳውም 3 ጾም ነው የታወጀው። አንተ የትኛውን ነው የምትጾመው? እኔ ጾመኛ አይደለም ብራዘር። የትኛው ጾም ነው የሚጾመው ግን አንተ ብትጾም ምናልባት? ኦኬ
እኔ ግራ ገባኝ። እንትን አሁን እኔ እንግድነት አንተ ቤት ብመጣ ማለት ነው የሆነ ምንድን ነው የምትጋብዘኝ? ማለት ምን እስቲ ጾሜን እንዴት ማፍጠር እችላለሁ? አንተ ጋር ብመጣ ምን ልጋብዝሽ ብራዘር? ሙስሊም ነህ ክርስቲያን? አዎ እኔ ሙስሊም ነኝ። እንዴት ነው የምታስፈጥረኝ ጾሜን? ምን ችግር አለባት? አንቺ ምን ልገዛልኝ ትችላለህ? እስቲ የሆነ ነገር በለኝ እስቲ። እኔ ደግሞ አሳያለሁ የሆነ ነገር ብራዘር። ማለት እንደዚህ አይነት እሺ፣ እንደ አስተያየት ግን ማለት ነው ቻፕስቲክ ምናምን ነው ፊልተሩን አጥቶ ላሳክሉ እያወራ ስለሆነ ቴንሽን እንዳትይ። ገብቶኛል። ያራደል አይ ነገሩን ነው የሚለው ገብቷል። በፊክስ ነው አለ ተቀየረ ቁጦቴን እኮ ምንድነው እያልኩ። እሺ እኔ የምትጋብዘኝን ግን ልንገርህ። እሺ አንተ የምትጋብዘኝ ዘዳግም 14 ላይ አንተ ለአምላክ ለእግዚአብሔር የተቀደስክ ሕዝብ ነህና የበከተውን ሁሉ አትብላ አለ። እንግዲህ እናንተ ማለት ነው ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ወይም ለእንግዳ ትሸጠዋለህ። ስለዚህ ያው የምትሰጠኝ የበከተ ምግብ ነው ማለት ነው። ምን ትላለህ? አገን ካማገን ብሏል። አይገርምህም? አንተ ለአምላክ ለእግዚአብሔር የተቀደስክ ሕዝብ ነህና አለ እግዚአብሔር የበከተውን ሁሉ አትብላ አለ። ግን ይሄን የበከተውን ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ወይም ለእንግዳ ትሸጠዋለህ ይላል። ያው እንግዲህ ስለዚህ እንግዳን የበከተ ነው የምታበሉት ማለት ነው። እናንተ እንዴት ነው ያስማማል ይሄ ነገር? እግዚአብሔር ነው የጻፈው ይሄንን ነገር የበከተ ለሰዎች ለእንግዶች ምናምን። አይ ኧረ በፍጹም እንዴ! እኔም እኮ ግራ ገብቶኝ እኮ ነው። ጭራሽ ይሄ ብቻ መስሎ ነው እንዴ? ከእንግዳ ጋር ምን ችግር እንዳለን ያላቀም። ለምሳሌ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ እንዲህ ይላል፣ ተመልከት። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም አለ። አዳምጠኝ። በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለ። ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ይላል። ሰላም የሚለው ሰው ከክፉ ስራው ይካፈላል። አሁን ለምሳሌ ዲዲዬ አንተ ነኝ ሰላም ስላልክ የኔ መጥፎ ስራ ተካፍላለህ። ያው አየው የክፉ ስራዬን ማለት ነው። አንድ ሁለተኛ ደግሞ በቤትህ መቀበል አትችልም። እኔ ነው ለምሳሌ እንኳን አይደለም ልታስፈጥረኝ ይቅርና ቤት ጭራሽ መቀበል አትችልም። ምንድነው የሚሻለው? ይሄ ነገር የእግዚአብሔር ቃል ነው ቃል እኮ እኔ እንጃ ከየት ነው የመጣው? ማነው የጻፈው? እንዴት መጣ? እኔ ራሱ ግራ። ያው ሁለተኛ የዮሐንስ መልእክት ምዕራፍ 1 ቁጥር 9 ጀምሮ እንዴት ነው የሚሻለው? እኔ እንጃ። እኔ ብራዘር ምን እንደሆነ ልንገርህ፣ አንድ ነገር ልንገርህ። እኔ ይሄናል ስለ እምነት ምናምን ሪሊጂየስ ይሄናል ሊፕሊ አላውቀውም እና ያው እንደዚህ ዴቪድ ላረግች ዲዲዬ ማወቅ ምናምን ሳይሆን ይሄ እውቀት አያስፈልገውም። ግን እንግዳ የሚቀርብለት መልካም ምግብ ነው። እስከምን ጥሩ ምግብ ነው በቃ ለራሴ እና የበከተ አቅርብ ይላል እግዚአብሔር። መፍስም ይሄው ታዲያ እንዴት ነው? እሺ አሁን ይሄ እግዚአብሔር ቃል ነው ትላለህ? ዮሐንስ ምን ነበረ? ምን ላይ ነው ያየው? የመጀመሪያው ዘዳግም 14 21 ላይ ነው የመጀመሪያው። አንተ ጋር የጻፈውና ያዘው ኦሪት ዘዳግም ምዕራፍ 14 ቁጥር 21 ያዘው። ሂድና አምጣና ጻፍ። ሂድ እጠብቃለሁ። ስክሪፕቶ ምናምን ካለ ረቀት ደደን ተቋረጠ። አሎ ብራዘሪ። እሺ እና ማን እንዴ? እኔ እኮ ያው አንደኛው ዘዳግም 14 21 ነው። ሁለተኛው ደግሞ አንደኛ ዮሐንስ መልእክት ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር ከ9 እስከ 11 ነው። አንደኛ እንግዳን አትቀበሉ ይላል። ሁለተኛ እንግዳ መቀበል ምናምን ሳይሆን የምታቀርብለት ራሱ ከመጣ ምናልባት አጋጣሚ ከመጣ በክት ነው የምታበለው። ቤታ ውጪ ነው የምትሰጠው። እዛ ውጪ ላይ እንዴት ነው የሚሻለው? ይሄ ነገር ምን እንደሆነ ልንገርህ። አንዳንዴ ሰዎቹ ማለት ነው መጽሐፍ ቅዱስንም ያበረሽታልና እኔ እንጃ ጀጅ ማድረግ በጣም ነው የሚከብደው። አንደኛ በጣም ነው የሚከብደው። እኔ ጀጅ አላረጋቸውም። ማንም ሰው ሊፈርድ አልችልም። ምክንያቱም ዲፕሊ ማወቅ አለብህ። አንድ ነገር ጀጅ ከማድረግ በፊት ስለ አንድ ነገር ማወቅ አለብህ አይደለም ብራዘር? ያልከው ነገር ትክክል ነው። ምክንያቱም አምላክ እንደዚህ ያደርጋል ብዬ አላምንም። እኔ
የሰው ልጅ ነው እንጂ ፈጣሪ እንደዚህ አያደርግም። ሲጀመር ፈጣሪ ሲጀመር እኮ አንድ ነው አይደለ? በትክክል አንዱ ፈጣሪ ግን ማን ነው? ኢየሱስ ነው ወይስ አብ ነው? ብራዘሬ ፈጣሪ ማለት ነው ማንም ሰው አይቶት አያውቅም። እስካሁን ማንም አይቶት አያውቅም። ኢየሱስስ ምንድነው? እሱ ኢየሱስ ምንድነው? ኢየሱስ ኧረ ብራዘሬ ብዙ ልታሰራኝ ታይቷል እኮ። አይ ኢየሱስ መጽሐፉ ላይ ሰው ነው ይላል። መብቱ ነው ይበል። እኔ ያገባኝ ይችላሉ እነሱ መፍታቸው ነው። ምንድነው? እሺ ገብቶኛል። ምንድነው አሁን ኢየሱስ ለአንተ ምን ነው? እኔ ብራዘር ያው ቤተሰቤን ፎሎ አፕ ማድረገው እንጂ የቤተሰቤ ሪሊጂየስ ነው ፎሎ አፕ ማድረገው። ምን እንደሆነ ታውቃለህ? ለምን እንደሆነ ልንገርህ። እኔ እኔ ብዙ ጊዜ ማወቅ ኢየሱስ አሁን እንደ ነብይ ሊቆጠር ይችላል። አንዳንድ ቦታ አሁን በእስልምና እንደዛ አይደል? ኢሳ ተብሎ ነው የሚቆጠረው። ኢሳ ባይብል ላይም እንደዛ ነው። ኢሳ ይባላል። ስለዚህ ኢየሱስ ደግሞ ባይብል ላይም እንደዛ ነው እኮ ነው የሚለው። እንዳው ምን እንደሚል ልንገርህ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው ይላል። አምላክ እኔ ምንም ማድረግ አልችልም ይላል አይልም። ሲጀመር እኮ ተኝቷል የሚባለው ነገር እኔ እንጃ። እኔን በሱ ማላም ነው እኮ በቃ ትክክል ይተኛል። እኔ ማውቀው ያው አምላክ እኔም አንተ የምናውቀው አምላክ ይሞታል ብቻ ፈጣሪ ብቻ ያሳየን፣ መንገዱን ያሳየን። ምን ነው የሚባለው? ገባኝ። ይሞታል ግን አምላክ ከዛ አንተ በህይወት ኖር እሱ ሞቶ። ኧረ በፍጹም አይሞትም። እነሱ ከሞተ እኮ እኔ እኮ የለውም ማለት ኦልሬዲ yes so ኢየሱስ is not God ማለት ነው። በቃ ባጭሩ አይደለ? ትንሽ ላስተምረህ ባይብል ላይ። እሺ የአምላክ ቃል ይጋጫል ብለህ ታምናለህ? የአምላክ ቃል ይጋጫል እርስ በርሱ? ኧረ በፍጹም አንዴ የተጻፈ ስለሆነ አይጋጭም። እሺ ላሳየህ የሚጋጭ ነገር። ያውም ደግሞ ማለት ነው ልጅ አባቱን በ2 ዓመት የሚበልጠው ማለት ነው። ልጅ አባቱን በ2 ዓመት የሚበልጠው ምንድነው? እምነትህ ግን ኦርቶዶክስ ነው። ኦኬ አይቻለሁ። እሺ ላሳየህ፣ ቆይ አንዴ ላሳየህ። ልጅ አባቱን አስበው በ2 ዓመት ሲበልጥ ምን አይነት እንደውም ተወይና አይደለም እኔ ድምር ነው ማሳየህ። ቀለል ያለች ድምር ካልኩሌተር ከያዝክ እንትን ትልልኛለህ ወይ ደግሞ በሁለት ስልክ አደርግልሃለሁ። አንዴ ማን ነበረ? ሳሚሪ ውስጥ ነው አይደል ያስቀመጥኩት። ተመልከት እንግዲህ አሁን ካልኩሌተር አወጣለሁ። ከዛ ፓስወርድ እንዳታዩ እናንተ ነውር አይደል እንዴ? እሺ ያው አውጥቻለሁ። ከዛ በኋላ አብረን እናያለን። እንግዲህ ተመልከት። ይኸው ያለው ስንት ላይ መሰለ? መጽሐፈ ዕዝራ ምዕራፍ 1 ቁጥር 9 ነው። ቁጥራቸውም ይህ ነው አለ 30 የወርቅ አለ 30 እንጻፍ። እሺ 30 ሲደመር እሺ ከዛ 1000 የብር ሳህኖች አለ 1000 ያዝልኝ። ከዛ ሲደመር ከዛ 29 ቢላዎች አለ 29 ሲደመር ከዛስ 30 የወርቅ ደካዎች አለ ሲደመር 30 ኦኬ። ከዛ 410ም ሌላ አይነት የብር ደካዎች አለ ሲደመር 410 እሺ 1000ም ሌላ እቃዎች ነበሩ አሉ። ስንት ሺህ? 1000 ድምሩ ስንት ቢሆን ጥሩ ነው? መጀመሪያ የባይብሉን እንየው። እሺ የወርቁና የብሩ እቃው ሁሉ 5400 ነበሩ ይላል። ስንት ሺህ? 5400 ነበሩ። ይሄው እዚህ ሲደምሩ ነው ያውስቲ 2499 ማን ነው ይሄን ነገር የሚጽፈው? ግን አንተ ቆይ የኔ ጥያቄ ማለት ነው፣ ቆይ ያኛው መጽሐፍ ማለት ከየት ነው ያመጣው? አንተ መጽሐፍ ቅዱስ እኮ ነው አይደለም? አይ አውቃለሁ። አንዳንዴ እኮ ዝም ብሎ ያምታቱ ምናምን ፕሪንት የሚያደርጉ ሰዎችም ይኖራሉ እኮ አይደል? እንዲስ ከሱ በቃ አንተ የምታምነው መጽሐፍ ላይ አለ። አሁን ብትሄድ በሶፍት ኮፒ አይደል ያገኘው? በሶፍት ኮፒ ኖ እኔ ሃርድ ኮፒው ላይ አይቼ ነው ከዛ ከሶፍት ኮፒ እንትን ያደረኩት። ሃርድ ኮፒ ላይ ያለ ነገር አይ ሶፍት ኮፒውን እና ሃርድ ኮፒውን እንደ ኮምፔር ያደረኩት ሃርድ ኮፒውን ተው። ይሄ ነገር ሃርድ ኮፒው ላይ ካለ የአምላክ ቃል ነው ብለህ ታምናለህ? አይ አይደለም። እንደዚህ ስህተት ካለው ምን እንደሆነ ታውቃለህ? ልንገርህ አንድ ነገር ነው።
አንዳንዴ የሰው ልጅ ነው እንደዚህ መጽሐፍን የድሮ መጽሐፎቹ በእርግጥ የሉም አይገኙም ልንገር እና እንደዚህ የሰዎቹ ለማስተማር ምናምን ብሎ ሰዎቹ ፕሪንት ያደርጋሉ ይጽፋሉ ምናምን በቃ በዛን ሰዓት ሲያሳስተው ሊሆን ይችላል አሳስተው ሊሆን ይችላል። ኢየሱስም ስቅለት ጉዳይ እንደዚሁ አሳስተው ሊሆን ይችላል ማለት ነው። ምንም ሊታወቅ የሚችል ነገር የለም። አይደለም የሰው ልጅ ይሳሳታል ብራዘር። ለምን እንደሆነ ታውቃለህ? እኔ አሁን ማን ትክክል ነህ። እኔ መቼ ትክክል አይደለም እኮ አላልኩም። ግን በአጋጣሚ እንደዚሁ ደግሞ የኢየሱስም ስቅለት ተሳስተው ጽፎት ይሆን ለመሰለ እንደዛ መለ የሆነ ሰዓት ላይ ኢየሱስ ላለመሰቀል ይጸልይ ነበር። ይሄን ታውቃለህ? ጸሎት በጸበቅ የሌለ ይጸልይ ነበር። በቃ እንደውም ምን ይል ነበር መሰለ? አባት ሆይ እቺ ጽዋ ከኔ ተለፍ ላበላቦ ነው እንዲህ እንደ ደም እንደዚህ ነጠብጣብ መሬት ላይ ጠብጠብ እስከሚል ድረስ ምንድነው ታዲያ አምላክ ለኛ ብሎ ሊሞት መጣ ምናምን እንዴ? አልሰቀልም እምቢ እያለ እንዴት ነው? ረስቶት ነው ዓላማውን? ኧረ ብራንተ አንተ ልታስቀጽፈኝ ነው በእንተ እንዴ እኮ አምላክ ይረሳል ብለህ ታምናለህ? አይረሳም። እሱም አይረሳም። ካረሳ እንዴት ነው ታዲያ? እንዴ እቺ ጽዋ ከኔ ትለፍ እንዴ የሌለ እኮ ነው ብታይ። በቃ ኧረ በቃ እኔ መሞት አልፈልግም ምናምን። እንዴ ለምንድን ነው የመጣው? ያው እንትን ነው መስዋዕት ማለት ስጋ ለብሶ መጣ ይላል አይደል መጽሐፍ ቅዱስ? ስጋ የለም እንደዛም ስጋ ለብሶ እና ረሳው። አምላክነቱ ረስቶት ነው ዓላማው ረሳው። አንተ ሰውዬ እና ከባድ ነው። እንዴት ይሆናል? እኔ አምላክ እንግዲህ ለአንተ ብሎ ሊሰቀል መጣ። እሺ አንተ ተው አምላክ ነው አንተ ለአምላክ መስዋዕቱን ብትባል ዛሬ ወዲያ ትላለህ። እሺ አትልም? እኔ ይላሉኝ። እሺ ግን ትንሽ ልትፈራ ትችላለህ። ኖርማል እኮ ነው መፍራት እኮ ኖርማል ነው። ግን ያልፈሩ ህዝቦች አሉ ባይብል ላይ። እንደ ኢየሱስ እምነት ያለው የለም መቼስ። እንዴ መስቀል ላይ ሆኖ እኮ ራሱ ኤሎሄ ኤሎሄ ለማ ሰበቅታኒ አምላኬ አምላኬ ስለምን ተውከኝ እኮ ይላል እኮ። ምንድነው እያወራ ያለው? እኔ ምን አውቅ። ግን አንተ እኮ አንተ አሁን ሙስሊም ነህ አይደለ? የሆነ ጥያቄ አለኝ። አሁን በእስልምና እንደዚህ ትእዛዛት የሚባሉት የሉም? 10ቱ ትእዛዛት ኧረ አለ። አትግደል፣ አታመንዝር አሉ። እነዚህ ሁሉ ተከልክለናል እኛ። መግደል አይቻልም ሰው። እንደዛ ከተባለ ማለት ነው እኔ ምናልባት ይሄንን ማለት ነው። አንዴ ቆይ፣ ምናልባት ይሄንን ማለት ከሆነ አንዴ ላሳየህና፣ አይ ሌላ ጥያቄ ነው። ቆይ ሜቢ ላይ ገብቶኛል። ላሳየህ ከሆነ አንድ ጊዜ ተመሳሳይ ነገር ስላለ ይሄን ማለት ከሆነ ብዬ ነውና አንድ አይነት ነው። እግዚአብሔር ሲያዝ ምን አለ መሰለ፣ ጥሩ ትእዛዝ ያዝ ነበር እግዚአብሔር። አሁንም ሄደ አማሌቅን ምታ ይላል። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል ይላል። እኛ ጋር ይሄ ትእዛዝ የለም። ከይቅርታ ጋር እንደዚህ አይነት ትእዛዞች እኛ ጋር የሉም። ያው ሕፃኑን፣ ወንዱን፣ ሴቱን፣ ግመሉን፣ አህያውን ግደል ምናምን ይላል። እኛ ጋር አትግደል፣ ያለ ሐቅ እንዳትገል፣ አታመንዝር ምናምን አሉ እነዚህ። አሁን ይሄ ግን እኛ ጋር አሁን ሴቱን፣ ብላቴናውን፣ ሕፃኑን፣ በሬው፣ በግ ምናምን እነዚህ አህያ ምናምን አንድ ላይ እንዳለ ጨፍጨፍ የለም። ሕፃናት ይገደላሉ። ዲዲዬ ቆይ አይ ማለት ይሄኛው አሁን ዳዊት ለክርክር እንዲመቸኝ ማለት አሁን ምን እንደሆነ ልንገርህ። አንተ አሁን እኮ ገባኝ። እኔ ልንገርህ ሕፃናትን ግደሉ ምናምን ከሆነ እኛ ጋር የለም። ምናልባት አይ ይሄኛው ነገር ማለት ልንገርህ፣ አንተ በፖዚቲቭ ምንም እምነት ሳስቦ ፖዚቲቭ ነገር ነው ፕሪች የሚያደርገው አይደለ? ያ ኦፍ ኮርስ ለዛ ተቋም ሲጀመር እኮ እምነት ሃይማኖት እንትን ነው የግለሰብ ነው አይደለ? ያ ኦፍ ኮርስ ያው እንደ ሐሳብ ሼር እናደርጋለን። ሃይማኖቱ ተቋም እንደ ተቋም በሉ። ያ እምነት ግን ያው የምታምኖ የላይኛው ዲቫይን ነው ማለት ያ። ስለዚህ በቃ አይደል ይሄኛው እኔ እንጃ ይሄ መጽሐፍ ቅዱስ እኔ ማለት እኔ ልከራከር አልችልም። ለምን እንደሆነ አንደኛ መጽሐፍ ቅዱስ ያስፈልገኛል አጠገቤ ላይ ማለት አንተን ኮንቪንስ ለማድረግ እንዴ። ቆይ ግን እኔ እስቲ አንድ ቃል ላስነብብህ፣ በዚህ እንለያይ በቃ። እሺ በዚህ እንለያይ። አንድ ቃል አለና ባይብል ላይ ምን ይላል መሰለህ? ሁለት ብቻ ነው ማስነብብህና እንዲህ ይላል፣ ተመልከት። በክርስቶስ በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክ ይላል። ማን ነው የኢየሱስ አምላክ? ኢየሱስ አምላክ
ያው የኢየሱስ ክርስቶስ አምላክ ይላል። ማን ነው እሱ የኢየሱስ አምላክ ታውቀዋለህ? በሰማይ ክርስቶስ አባቴ ማን ነው የኢየሱስ አምላክ? ኢየሱስ አምላክ አለው ወይስ ራሱ አምላክ ነው? ያው በመጽሐፍ ቅዱስ እንደ በክርስቲያን እንደሚባለው ያው ኢየሱስ ክርስቶስ የእግዚአብሔር እንትን ነው። ብቻ እኔ እንጃ እባክሽ ማን አሁን እኮ ግራ የገባን ነገር ስንት አምላክ ነው ያለው የሚለው እኮ ነው። አሁን ግራ የገባን አንደኛው አምላክ አለው፣ አንደኛው ልብ አድርጋ። አሁን ማርያም የወለደችው አምላክን ነው አይደለ? ዲዲ እንደዛ ነው የሚያስተምሩት አይደለ? አይ ማርያም አምላክን ወለደች አይሉም? ኢየሱስ ክርስቶስን ወለደች እንደዛ ነው። ኦኬ። ስለዚህ ኢየሱስ አምላክ አለመሆን በእርግጥ አሁን በአጭሩ እኮ ኢየሱስ አምላክ እንዳለው ካየን እኮ ኢየሱስ በቃ በአጭሩ አምላክ እንዳለው አየን ማለት ነው። ሁለት አምላክ የለም። ስንት አምላክ ነው ያለው? አንድ ነው እንጂ አንድ ጥያቄ እንደው ወንድ ልጅ ብልት አለው። የወንድ ልጅ ብልት በስምንተኛው ቀን ይገረዛል። ኢየሱስ ተገርዟል። እሱ ይመለካል? ቀስ ብለህ መልስ። በስምንተኛው ቀን ተገርዟል ኢየሱስ። እሱ ይመለካል? ቀስ ብለህ መልስ። እሺ ኢየሱስ በስምንተኛው ቀን ተገርዟል ነው ያልከኝ? አዎ ተገርዟል። እሱ ይመለካል? እኔ ብራዘር መጽሐፍ ቅዱስ አንባቢ አይደለም። አንቺ ልታስቀሽፍኝ ነው መሰለኝ። ወንድ ልጅ አይደል እንዴ? ወንድ ልጅ ኢየሱስ እረፍ አንተ ሰው እረፍ። እሺ እኛ ምናምነውን ልንገርሽ። በቃ እኔ ማምነውን ልንገርሽ። እኔም ልጠይቅ ነበር እኮ ዝም አልከኝ። እኔ ማምነውን ልንገርሽ። እኔ ማምነው አንድ አምላክ አለ፣ ሰማይና ምድርን በመካከላቸው ያለውን ሁሉ የፈጠረ ያ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በዙፋኑ ላይ ወራሽ የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በንቃቱ ላይ እንቅልፍ የሌለበት፣ ተግባባን? በአድራጊነቱ ላይ ተደራጊነት የሌለበት አንድ አምላክ የሰማይና የምድር የነቢያት ሁሉ የሰዎች ሁሉ የእንስሶች ሁሉ የፍጥረታት ሁሉ አምላክ የሆነ ፍጡር ያልሆነ አንድ አምላክ አለ። የማይበላ የማይጠጣ የሚያበላ እንጂ የማይተኛ የማያንቀላፋ እሱ እኛን የሚቆጣጠር እንጂ ማለት ነው። የማይሞት እሱ እኛን ሕያው የሚያደርግ የሚገለን የሚያነሳ የሆነ አንድ አምላክ አለ። ሰው ያልሆነ ወንድ ልጅ ያልሆነ ሴትም ያልሆነ ተግባባን? እሱን የሚመስል የሌለ አንድ አምላክ አለ። የኢየሱስም እኛ ኢየሱስን እናምናለን። አሁን ለምሳሌ ኢየሱስ ምን ብለን ነው የምናምነው? ነብይ ነው ብለን እናምናለን። አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ነቢያቶች ሁሉ በእነዚህ ነቢያቶች ሁሉ እናምናለን። ስናምን ግን እነሱን አናመልክም፣ አንጠይቃቸውም። ሰው ናቸው፣ ይበላሉ። ሲጀመር የሚበሉ ጥገኛ የሆኑ አምላክ ዘንድ ጥገኛ የሆኑ ሰዎችን መቼም ልናመልክ አንችልም። ኢየሱስም ተመሳሳይ ነው። ኢየሱስ ማርያም ማዕፀን ውስጥ ለ9 ወር ውስጥ ቁጭ ብሎ በአምብሊካል ኮርድ ምግብ ይመገብ ነበረ። ተግባባል? ይሄ የሚመገበን አካል እኔ እንዴት ነው ማለት? ሲጀመር ምግቡ ራሱ እኮ ፍጡር ነው። በፍጡር የተገነባ አካል እንዴት ታመልካለህ? ይመለካል? አይመለክም። እሱ እውነት ነው። እዚህ ላይ ትክክል ነው። ግን እኔ ጥያቄ አለኝ እዚህ ማለት ሌላ ይኸኛው ሳይሆን አሁን በእስልምና 7 ምን ያህል ሴት ነው ማግባት የምትችለው? 4 ማግባት ይቻላል። ልክ ሰለሞን አሁን 1000 ሚስቶች ነበሩት። ልክ እንደሱ በባይብል ሰለሞን 1000 ሚስቶች ነበሩት። ዳዊት ደግሞ እኮ ልጠይቅህ እኮ ነው። ቆይ አልጨረስኩም ጥያቄን አልጨረስኩም። እሺ እሱንም እንዳልሰው 10ቱ ትእዛዛት አለ ብለኛል በሰለሞን። ስለዚህ ከዛ ውስጥ አታመንዝር የሚለው ቃል ካለ ማለት ነው ሚስት ካለ አይደለም ሚስትህን አይደለም እግዚአብሔር አመንዝሩ ይላል እንደ 2 ሚስት አግቡ ሲል አይደለም። አይ ምን እንደሆነ ልንገርህ። አንተ ፍቅር ምን ነው? ፍቅርና መውደድ ምንድን ነው ለአንተ? ሁለት አይነት። አረ ብራዘር አሁን ይኸውልህ ለዛ ውስጥ አንግባና በአጭሩ ይሄ እግዚአብሔር ያዘዘው ትእዛዝ ነው እኮ የምልህ። 2 አግቡ የሚለው እግዚአብሔር ያዘዘው ነው። አንድ ነብይ ከአንድ በታች ያለ ያገባ ይላል። እናንተ ቁርአን ላይ አለ መጽሐፍ ቅዱስ ላይ አለ። እኔም ቁርአን ላይ ነው የምታወራው። መጽሐፍ ቅዱስ ላይ ከአንድ በላይ አግቡ ይላል የእግዚአብሔር ትእዛዝ። አረ አንተ ሰውዬ በገምላክ ላሳየህ አይኔ ካለ የምር እኔ ልንገርህ ከአንድ በላይ ማግባት ትችላለህ ከተመቸ ማለት። ካልተመቸ ተወው ችግር የለውም። አይደለም አሁን ከፈለክ ያው ላሳየህ በቃ ከፈለክ እንደ ሰለሞን 1000
አይ ካልክ እንደ ዳዊት 8 እንደዛ እያልክ ማግባት ትችላለህ። እሺ እንዴ ላውጣለህ። ታዲያ ምኑን ጠቀመን ታዲያ? አታመንዝሩ የሚለውን እስኪ ቆይ እንየውስ። አይ አታመንዝር ማለት እኮ ሚስትን አያካትትም። ከሚስት ውጪ ነው። ተግባባን? አራቱም ሚስቶች ከሆኑ እንዴ ምን ሆነ ነው? አሁን ላሳየህ። ሚስቶች ውጪ ነው የሚባለው። ከሚስት ውጪ ሳይል ከሚስቶች ያው ለምሳሌ አሁን ተመልከት መጽሐፈ ሳሙኤል ምዕራፍ 1 ማን መሰለ እንግዲህ አሁን ይሄ ህልቅና የተባለ 2 ሚስቶች ነበሩ። ትንሽ ራቅ አድርጎና ከዛም በኋላ ካለ እኔ ስክሪንሾት አድርጎና ከዛ ዲፕሊ ለማለት ይሄው 2 ሚስቶች ነበሩት ይላል። አድርገው ስክሪንሾት ላድርጎ። እሺ ኦኬ በጣም ጥሩ። ቆይሽ አንድ ደግሞ ያዝ። ለምሳሌ ዳዊት ደግሞ ዳዊትም በኢየሩሳሌም ሚስቶችን ጨምሮ ሌሎችንም ወንዶችና ሴቶችን ልጆችን ወለደ። ሚስቶችን አየ ሚስቶችን። እሺ ደግሞ ሌላ ለስተ አሁን ይሄ ሚስት ማን የሰጠው ነው ጥያቄው። የሰጠው ማን መሰለ? እግዚአብሔር እንደሰጠው ላሳየቱ ጋር መሰለ። ይኸው እዚህ ጋር ምን አለ? የጌታህን ቤት ሰጠው አለ። የጌታህንም ሚስቶች በብብት ጣልኩላለው። እግዚአብሔር ነው ያለው። እሺ ሚስቶችን ጣልኩልህ በብብት ስር። የእስራኤልና የይሁዳን ቤትን ሰጠው። የማንሶ ቢሆን ኖሮ ከዚህ የበለጠ እጨምርልህ ነበር አለው። ከዚህ የበለጠ ከ8ቱ ሚስቶች የበለጠ እጨምርልህ ነበር አለው። ስለዚህ እንዴት ነው? ያው በቃ አግቡ እያለ እኮ ነው እግዚአብሔር። ሰጥቻለሁ እያለ ነው። እግዚአብሔር የፈቀደው ነገር ነው እያልኩ ያለሁት። እሺ ማንኝ ለማንኛውም አንተ ሰውዬ አሁን ምን እንደሆነ ልንገርህ። አንቺ አሁን ልንገርህ ነገሮችም ከዚህ ከዛም እያመጣሽ እንደዚህ ኖርማሊ አንተ እኔን ለማሳመን አንተ አሁን እንትንሽ ትችላለህ። ለምን እንደሆነ ታውቃለህ? አንደኛ እዚህ ጋር ጎን ለጎን መረጃ ይዛል። ያ እንትን ነው እኮ ባጭሩ እውነታ ግልጽ ነው እኮ በቃ። እኔ ደግሞ እንዳልኩ አንባቢ አይደለም። ምን መሰለህ እውነታ ይሄን ያለ ነገር እውነታ ማለት በጣም ሲምፕል ነገር ነው። አምላክ አይበላም በቃ አለቀ። አምላክ አይደለም የሚበላው አለቀ። አምላክ እሱ አይበላም። እኔ በሱ ማምናለሁ። በቃ ኢየሱስ አምላክ አይደለም በልሽ። ኧረ በሉ አንተ ሰው ይታስከ እኔ ያልተጻፈ ነበር ያልተጻፈረብም የምሬ ለምንድን ነው ልንገርህ እኔ አንብቤ ሁሉም ነገር አልፈርድም። ልንገርህ አልፈርድም። የተጠበሰ ዓሳና የማር ወለላ አልበላም ኢየሱስ። አልተኛም። በቃ የበላ አምላክ ነው። እሺ የበላ አምላክ ነው። ወደ 3000 ምናምን ዓመት በኖርበት 33 ነው ምናምን ዓመት 33 ዓመት በኖርበት ሰዓት በልቷል ይባላል። በቃ አምላክ ነው። በዛን ሰዓት አልነበር። ያው ስጋ ለብሶ ወርዷል ይባላል። ሰው ከየት ነው የወረደው? ሲጀመር እዛው ማርያም ውስጥ አይደል እንዴ የተወለደው? ከየት ነው የወረደው? ያው ምን እንደሆነ ታውቃለህ? ይኸው ማለት ይኸው ልንገርህ፣ በየእምነቱ የራሱ ፊሎሶፊ አሉ አይደለ? ፊሎሶፊ መጽሐፉ ላይ ሲመሰረት ነው። ፊሎሶፊ መጽሐፉ ላይ ሲመሰረት ምን እንደሆነ ልንገርህ። አሁን በመጽሐፍ ቅዱስ ላይ እኔ ያው አንባቢ አይደለሁም እያልኩ አንተ አሁን ነብዩ መሐመድ እንደዚህ ለእምነቱ በጣም አስተዋጽኦ አድርጓል ይባላል አይደለ? ነውም ነው። ስለዚህ ያኛው ነብዩ እንደዛ ነው። በቃ ጎን ለጎን አይደለ? ነብዩ መሐመድና ኢየሱስ አስተዋጽኦ እኮ አድርጓል። ኢየሱስ አይደለም አስተዋጽኦ አድርጓል። ለሰው ልጅ ኃጢአት እኮ ነው። ኃጢአታችንን እንዴ ለሰው ልጅ ኃጢአት ብሎ አልሰቀልም እምቢ እያለ ኧረ በግድ እኮ ነው የተሰቀለው። ተደብድቦ እኮ ነው። አልፈልግም ኧረ አባቴ ብቻ ልጅን ጽዋ ከኔ ያሳልፍልኝ እያለ እኮ ነው። የምን በፍላጎት መጣ ነው የምታወራው? ኢየሱስ አይፈልግም። ሲጀመር ጭራሽ ነው አይፈልግም። ኢየሱስ መሰቀል አይፈልግም። እኔ ሳልፈልግ እያከራከርከኝ እኔ ያወሰለ እርግጥ እኮ ማወቅ እኮ አሪፍ እኮ እኔ ያው ተመችቶኛል። አንተ አሁን ያው ማላውቀውን ነገር ከአንተ አሁን የሚሆነውን ነገር ነው አይደለ? ራሴ ከአንተ የሚወስደው የማይሆነውን ነገር አልወስድም። ኔቸሩ እንደዛ ነው። ያ አሁን ምን መሰለ ማን ይኸውልህ፣ ባጭሩ ባይብል ላይ ያለው ስንት አምላክ እንደሆነ ልንገርህ። ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው። በቃ አንድ የአንዱ እግዚአብሔር ደግሞ የስጋ ለባሽ ሁሉ አምላክ ተብሎ ተገልጿል። ስጋ ለባሽ የሆነ እንዳለ የእግዚአብሔር ፍጡር ከሆነ ኢየሱስ የእግዚአብሔር ፍጡር ነው። እግዚአብሔር ምን አለ? ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም አለ።
ኢየሱስ ምን አለ? ዮሐንስ 8:40 ላይ እኔ ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ። እኔ ሰው ነኝ አለ። ስለዚህ ኢየሱስ ሰው ከሆነ አምላክ ደግሞ እኔ አምላክ ነኝ እንጂ ሰው አይደለሁም ካለ አለቀ፣ ጉዳዩ ዜሮ ገባ። በቃ ኢየሱስ አምላክ አይደለም። ገብቶሃል? አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛ አንድ አለ፣ እሱም ሰው የሆነ ክርስቶስ ኢየሱስ ነው። በቃ ኢየሱስ ሰው ነው፣ አምላክ ደግሞ አንድ አምላክ ለብቻው ነው። በቃ አለቀ። ታዲያ ይሄ የትም እኮ እንደዛ እኮ በቃ ታዲያ ኢየሱስ አምላክ ካልሆነ ከአንድ አምላክ ውጪ ከሆነ ኢየሱስ አምላክ አይደለም እኮ አለቀ እኮ በቃ እሱም አሁን እኮ እኔ አመንኩልህ እኮ ራስ በቃ ኢየሱስ አምላክ አይደለም። እናመሰግናለን። ሁለተኛ ደግሞ ባይብል የአምላክ ቃል ነው ብለህ ታምናለህ? ቅድም ባሳየው መሰረት እንደሚሳሳት ከሆነ የሚጋጭ ከሆነ ባይብል እንደዚህ እንደቀደሙ አሁን ተራ ድምር እንደዛ አይ የምጋጭ ከሆነ አይደለም። እኔ እንደሱ አይደለም ያላሳየው። ለምሳሌ ላሳየው እኔ ቅድም እንዳሳየኝ ከሆነ 2499 ምናምን ያልከው ያ እሱ ፎሎ አድርገኝና እኔም ፎሎ ላድርግ አናግራለሁ። እሺ በውስጥ ፎሎ አድርጋለሁ። ፎሎ አድርግ። እሺ ይኸውልህ ተመልከት። አሁን ለምሳሌ መጽሐፈ ዜና ነው ይሄ፣ ሁለተኛ ዜና ምዕራፍ 22 ስክሪንሾት አድርገው በኋላ ታገኘዋለህ። እሺ ዙሙን ራቅ አድርገው። እሺ አንተ ዙም ታደርገዋለህ በኋላ ችግር የለውም። ኦኬ ከዛ እቺ ጥቅሶቹን ደግሞ እንዲህ ላድርግልህና ያዛቸው። ያው ጥቅሶቹ አንዱ እዚህ ነው፣ አንዱ እዚህ ነው፣ አንዱ እዚህ ነው፣ አንዱ እዚህ ነው። ያው አድርጋቸው አንዴ ስክሪንሾት አድርገው። በጣም ጥሩ። እሺ ምን ይላል መሰለህ? ተመልከት ዜና መዋዕል ላይ የኢዮራም ልጅ አካዝያስ ነገሰ ይላል። እዚህ ነገስት ላይ ነው። የኢዮራም ልጅ አካዝያስ ነገሰ። አንድ ታሪክ ነው ልብ አድርግ። አካዝያስ መንገስ በጀመረ ጊዜ እድሜው 42 ዓመት ነበር ይላል። መንገስ በጀመረ ጊዜ አካዝያስ የ22 ዓመት ጎልማሳ ነበር። ልብ አድርግ። እዚህ 42 እዚህ 22። እሺ እንቀጥል። አረ ሌላ ሰው ነው እንዳትል ደግሞ በኢየሩሳሌም 1 ዓመት ነገሰ አለ። በኢየሩሳሌም 1 ዓመት ነገሰ። እናቱ ሌላ ነች እንዳትል እናቱ ጎቶሊያ የተባለች የዘንበሪ ልጅ ነበረች። እናቱም ጎቶሊያ የተባለች የዘንበሪ ልጅ የእስራኤል የዘንበሪ ልጅ ነበረች አለ። አየው አባቱ ኢዮራም እናቱ ያልኩሽ እኮ ምን እንደሆነ ልንገር። እኔ እናንተ ሊያስማማን ነገር አንድ ነገር ልንገር። ያ እኔ በቃ አንዲ ብናረግስ ፕሪንት አውት የሚደረጉ መጽሐፎች ማለት አንዲ ብናረግስ ብናወራስ ምቾት ከሆነ ብናወራስ ችግር የለውም። ኖርማል ነው። ያው ጀስት ኮሚኒኬሽን በቃ ኮሚኒኬሽን በዚህ ጉዳይ ላይ አንዳንድ ነገሮች አንተም ምክንያቱም ይሄ የህይወት ጉዳይ ነው። ተግባባን። ህይወት ወይ ገሃነም ነው ወይ ገነት ነው ሰው የሚገባው። ስለዚህ ይሄን የህይወት ጉዳይ ደግሞ ትጠይቃለህ። ቤተክርስቲያን ሄደህ እንድትጠይቅ ምን ታደርጋለህ? ሄደህ ቼክ እንድታደርግ ጥቅሶቹን ሰጣለሁ በውስጥ ማለት ነው። እና ለማንኛውም ለነበረን ቆይታ በጣም ነው የማመሰግነው። መልካም ጊዜ ይሁንልህ። አትጥፋ። እሺ እሺ ብራዘር ቴንክ ዩ። አይሽ እሺ ሪስፔክት። በቃ በውስጥ ከዚህ በኋላ በውስጥ ነው። ደደን አሳይመንት Hey, what's up, man? Hello. እንዴት ነህ? ሰላም ነው። ኢየሱስ አምላክ ነው? ምን አልከኝ? ኢየሱስ አምላክ ነው? ምን አልከኝ? ኢየሱስ አምላክ ነው ወይ? አንተ ምንድን ነህ? ቦታም ይረብሻል። አልገባኝም። ጀማው ጋይስ አንድ ነገር ላስቸግራችሁ። አንዴ እንደው አንድ ነገር ብቻ ላስቸግራችሁ አንዴ። እሺ ቪዲዮ ለቀቅ ያለው የለቀኩት ቪዲዮ እስካሁን ድረስ ወላሂ በጣም ነው የሚያስጠላው እንደዚህ መሆኑ ማለት ነው። 30 ቆይ ምንድን ነው ዳኒ? ምን እሺ ነው የምገትተኝ? ምንድን ነው የምትለው? ለምንድን ነው የማታስገባኝ? ምንድን ነው የምገትተኝ? እኔ ጋር ጥያቄ ያለኝ ሰዎችን እየጠየቅኩ ነው። አንተ መጠየቅ ትፈልጋለህ? ምንድን ነው ጥያቄው? እንዴ እኔ ግራ ገባኝ። አንተ ማንቼና እንተ ሻሼ ምናምን እኔ አልደግፍም። ይሄ የወንድሜ ማሊያ ነው። ኳስ ምናምን አልደግፍም። እሺ እንግዳ ቤት ቢመጣ ምንድን ነው የምታበላው? እኔ ነኝ ጾም ነው አሁን
ስንት ሰዓት ቢመጣ? ማታ ላይ ቢመጣ ያለውን ቤት ያፈራውን ነው የማበለው። ሌላ ምን አበለዋለሁ? አረ ግን እርግጠኛ ነህ? ቤት ያፈራውን እርግጠኛ ነኝ። እስቲ ላሳይ እኔ ምን እንደምታበላው። ምናልባት እስቲ ምን እንደምታበላው ተመልከት። ዘዳግም ላይ እግዚአብሔር ሲናገር ምዕራፍ 10 ቁጥር 1 ላይ አንተ ለአምላክ የተቀደስክ ሕዝብ ነህና የበከተውን ሁሉ አትብላለ። የበከተውን ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ወይም ለእንግዳ ትሸጠዋለህ ይላል። ያው ለእንግዳ በክት ነው የምትሰጠው። እግዚአብሔር ነው የሚለው። ይሄንን ለእንግዳ በክት ስጡ ነው የሚለው ባይብል ላይ። እኔ ሌላ ትርጉም ይኖረዋል። ረፍ እስኪ ሌላ የምን ትርጉም ነው? የምን ትርጉም ነው የምታወራው? ያው በክት ስጠው በቃ። ይኸው ምን አለ? ግልጽ አማርኛ ነው። አንተ ለአምላክ ይሄንን ጥያቄ የሚመልሱ ሰዎች አሉ። ዳኒሻ ቆይ አንዴ። አንተ ለአምላክህ ለእግዚአብሔር የተቀደስክ ሕዝብ ነህ አለው። ማንን? እስራኤልን ነው። እሺ የበከተውን ሁሉ አትብላ። የበከተ ማለት በክት ማለት ነው። የሞተ የበሰበሰ ማለት ነው። ይበላው ዘንድ አለ በአገርህ ደጅ ለተቀመጠ መጻተኛ ትሰጠዋለህ። ያው እዛ አገር ውስጥ ያለ እስራኤላዊ ላልሆነ ማለት ነው። ወይም ለእንግዳ ትሸጠዋለህ። እንግዳ እነሱ ይብሉት፣ ያው ይበላው ዘንድ አለ እና በቃ ይሄ አሁን አንተ አሪፍ ማፍጠሪያ ምናምን ከፈለገ አንድ ሰው ይህንን ነው ልትሰጠው የምችለው። በቃ ጽድት ያለ ምግብ ነው። አሁን ይሄ ምን ትላለህ? ያው ኦሪት ዘዳግም ምዕራፍ 14 ቁጥር 1 ላይ እና ምን ልሁን ታዲያ? እኔ እኮ በቃ የበከተ ማብላት ነው። አድል በቃ ያለህ ድል አንድ ቻንስ ነው። እንግዳ ቤት ከመጣ የምታበላው በክት የበሰበሰ የሞተ የተላ የከረፋ ነገር ታበላለህ። ተው እንጂ ረፍ። እና የእግዚአብሔርን ትእዛዝ አትከተልም? አዙረው እስኪ ካሜራውን ወደ አንተ እንዴ። ቆይ ከዛ በፊት አይ ግን እሺ እሺ አይ ማኒ ግን ቁም ነገር አይ እንዴት ነው? እኔ አሁን ግራ ስለገባኝ እኮ ነው። የከረፋ የበካከተ ምናምን በራሱ የሞተ ምናምን ታበላለህ ለአንተ? እስቲ ንገረኝ። አሁን እዚህ ኮመንት ላይ ምን አሉ መሰለ? ኧረ ተዋቸው ኮመንቶች። እኔ እናንተ እያወራን የኔን ጥያቄ መልስ እንጂ እኔ እናንተ እዚህ መጨረስን እኔ እናንተ ገና ሲጀመር እንጨርሳ። ይኸው አሁን እንጨርሳ። ሲጀመር ጌም ራሱ አታሸንፈኝም። የሚገርምህ አሁን እሱ ዝም ብለህ ጀመርክ እንጂ አሁን ምን መሰለህ፣ በአጭሩ የበከተ ምግብ እንዲህ ዝም ብለህ ሰውን ታበላለህ እንዴ? አንተ የእግዚአብሔርን እኔ አላበላም። ታዲያ ካላበላ እግዚአብሔር እንደዚህ አብሉ ይላል? ይኸውልህ ኮመንት ላይ ምን አሉ መሰለህ? እኔንም ሰማኛ ኮመንቱን ተወው። እኔ እናንተ እናውራ እንዴ? ምንድን ነው ምን ይለቀቀብኝ ዛሬ? እኔንም ሰማኛ እኮ ኮመንቱ እኔ እናንተ እናውራ። እንዴት ነው ኮመንት እኮ የሚጽፉልኝ ቤተሰቦቼ ናቸው። ቤተሰቦቼን አልስማ እንዴ? እና እኔ 1000 ሰው ነው ጋር 1000 ሰው ላይ እኔም ኮመንት አንደኛው ሳቀ። ይኸው ለምሳሌ አንደኛው ስቋል፣ አሁን ሌላኛውም ስቋል። ይኸው አንደኛው አሁንም ስቋል፣ አንደኛው ማለት ነው። ሌላኛው የሚስቀው ነገርስ ይላል ፊልተር አጥፋ በለው። እሺ አሁን ይሄን ላውራ እኔ ካንተ ጋር? ኧረ ማን ይሄን እንሰልጥን እንጂ እኔ እኮ እሱ ነው የሚለው። እኔ ኮመንት እኔ ምን ያደርግልኝ? አሁን እኔ እናንተ እናውራ እንዲህ ይላል። ለምሳሌ አንዱ እሺ አሁን እንትን በአጭሩ ማለት ነው አንተ በክት ታበላለህ? አላበላም። እንደዚህ ይሄን የመሰለ ፊት እያለ አረላል ምን እሺ ነው ማን እንዴ ይሆነ? እሺ በክት ታበላለህ አንተ? አላበላም። እግዚአብሔር በክት አብሉ ብሏል አላለም? አላለም። ያ ቅድም ያሳየው እግዚአብሔር ቃል አይደለም? ስማ አረ ስማ አትበለኝ። የእግዚአብሔር ቃል ነው አይደለም? አረ ስማ ማንተ የተሳሳተ። ስንት ክዳን ይታያል እዚህ ጋር? ሁለት ክዳን። አንደኛው የተጨማደደ ክዳን፣ አንደኛው ደግሞ ያልተጨማደደ አይደለም? በጣም ጥሩ። የተወለደ አምላክ አለ በክርስትና? ያልተወለደ አምላክ አለ? በኢየሱስ ክርስቶስ ስም የተወጋ ይሁን። ጥያቄ ራሱ ያልተወለደ አምላክ አለ? ልንገርህ፣ ቆይ
እኔን አይደለም መጠየቅ የምችለው ይሄን ጥያቄ። ቋረ ማኒ በገዛ እጅ ነው እኮ እኔ ለምን ትጠይቀኛለህ? አንዴ ያልተወለደ አምላክ አለ ወይስ የለም? አረ በስመ አብ አንተ እኔን አትጠይቀኝ። አብ ተወልዷል። እሺ ወልድ ነው የተወለደው። አብ ተወልዷል። አብ ተወልዷል ወይ ብዬ እኮ ነው የጠየቀው። አልተወለደም በለኝ። አብ ተወልዷል። ወልድ ነው የተወለደው። አብ ወልድ ማለት ብራዘር እኔ ያሳከከኝ እዚህ ጋር ነው። አንተ የምታከው ተረከዜ ስር እንዴ ምን አታስቀኝ እንጂ ምን ሆነ? አሁን ስለ የተወለደው አብ ነው ወይ ማን ነው? አብ ተወልዷል ወይ ሳይሆን ምን አይነት ሰው ነው በእግዚአብሔር ስም? እሺ ልስማሽ። አንተ አሁን የሆነ እውቀት አለ? አዎ ማለት አንተ እውቀት የለም ትጠይቃለህ። አንተ እኮ ነህ ልግባ ብለህ እኮ በግድ 3-4 ጊዜ ጨቅጭቀኝ እኮ ላወራ ስል ቢያከኝ እኔ እንደዚህ አልመሰልከኝም። አረ በለው ዲስኮኔክት እያለኝ ነው። ምን እሺ ነው ፍላግ አረ ዲስኮኔክት ሪፖርት ወላሂ ሪፖርት መጣ። ጋይስ አንድ ጊዜ ኮፒ ሊንክ አድርጉ እንደው ላላ ብላችሁ 1000 ምናምን ሰዎች አላችሁ። ቪዲዮ ለቀቅ ያለው እስቲ ገና 3000 ሰው ነው ያየው። እንዲህ ለፍቼ እየለቀኩኝ እናንተ ማታረጉ ከሆነ ምንድነው ጥቅሙ? እስቲ ቪዲዮውን አንድ ጊዜ አድርጉልኝ። እስቲ ካን 5000 አድርሱ እስቲ በአንድ ጊዜ ማለት ነው። አረ ተው ጀማው ምን ሆናችሁ ነው? እኛ እናንተ በቃ እንዲህ እየተዝናናችሁ ዳዕዋ ታዳምጣላችሁ። ቁጭ ብሎ ለማዳመጥ እኮ አይደለም ስራ ስሩ። ያለ እየሰራን ያለ ነው እኮ ዳዕዋ ነው እንጂ ቀልድ አይደለም። እኔ ቀልድ እየሰራው እንዳይመስላችሁ ትክክለኛ ዳዕዋ ነው እየሰራው ያለሁት። እና ቪዲዮውን ግቡና ሼር አድርጉት። እሺ ያ ጀማ ሼር አድርጉ፣ ሪፖስት አድርጉት፣ ኮፒ ሊንክ አድርጉ። ሁላችሁም እስቲ 1000 ሰው ኮሜንት ቢሰጥ በቃ እኮ አለቀ፣ ቫይራል ወጣ ማለት ነው ቪዲዮ። ቅድም በገማው ነገር ነው ይሄ የገማ ለእንግዳ አብሉ በሚለው ነው ቪዲዮ የሰራሁት። እና ግቡና ሼር አድርጉት። እሺ ጀማው አየዋለሁ፣ እያየሁኝ ጠይቃችኋለሁ በመሃል ማለት ነው። ኧረ ተው የመዝናኛ አታርጉት። በኋላ እንዴ ዳዋ እኮ ነው ያዝነው። ምን ሆናችሁ ነው? መዝናኛ እያደረጋችሁት ነው እናንተ። እሺ አርጉ። እሺ ያጀማ ማን ደግሞ ኦራይት ምን ይሻለኛል? እኔ እኮ ድመት ነኝ። እሺ እኔ ድመት የበከተ ደግሞ ድመት አትወድም። በጣም የሚያሳዝነው ነገር ድመት በበክት የሚባል ነገር አትወድም። እና እንዴት ነው የማደርገው? ግራ ገብቷታል። እስቲ እሺ አንቺ ደግሞ ተይ እንጂ እንዴ። ኦኬ የለም ማለት ነው በቃ። እሺ ፈጠን አድርጉታ ጀማው አንድ ጊዜ እንዴ። ገና 500 ሰው ላኢላሃ ኢላላህ። አራ 2000 ሙሉትና እንቀጥል እንዴ። ኮሜንቶች እስቲ ምን አላችሁ? ኮሜንት ምን ተባለ እስቲ እናያችሁ እስቲ። መጀመሪያ ግን ኮሜንት ስንት ሰው ነው ያለው? 500 ምናምን ሰው አለ እኔ ጋር ጋይስ። 500ዎቹ አንድ ጊዜ ኮሜንት ብታርጉ ጨረስን እኮ አለቀ ማለት ነው። ይሄ ሰውዬ አትብላ ዝም ብለህ ጾም ነው ጭራሽ ሰንቺፕስ ይበላል። እኔ ታረተውኝ ኮሜንት አርጉ ውስጥ እዚህ ውስጥ ግቡና ኮሜንት አርጉ ቪዲዮ ላይ። እሺ ቪዲዮ ላይ ግቡና ኮሜንት አርጉ በደንብ። ይሄ ዝም ብላ አትገረም ደግሞ እንደዚህ መገረም አግባብ አይደለም እንዴ። ምን ሆነ ነው? አንቺ ደግሞ እኔ በቃ የኛው ያበደ ነው አሁን። ኧረ እኔ ይቅርታ እኔ አልጻፍኩም ከደሙ ነፃ ነኝ እያለ ነው። እኔ አልጻፍኩም ደም ወይ ምንም የነቃ እኔ አይመለከተኝም። እዚህ ራሳችሁን ቻሉ እያለ ነው። እኔ ምን የኔ ጽሁፍ አይደለም እያለ ነው። አታፍጥጡብን። ውርዬ ምን እያልሽ ነው ትላለህ? ውርዬ እንዴ አተ ምን ነው ደግሞ ይሄ? ኧረ ተው እንዴ ሙከሚል አንተ አይደለም እኮ እንግዳ የተባልከው። ታው እንደዚህ መጨባበጥ ነው በቃ። ክርስቲያን ቤት አንሄድም ከዚህ በኋላ እንጨባበጥ። እንደዛ ነው አያችሁ። እዚህ ጋር ደግሞ ትመጣለህ እና እነዚህን አሁን እዚህ ማምጣት ምን ያስፈልጋል? እስቲ አሲያ እነዚህን እሺ። አሁን ኢፍጣር ሰዓት ቢመጣ ጥሩ ነበር። እሺ አሁን በዚህ ሰዓት ምን ያደርጋል? እስቲ ነው አታየው እንግዳ ምናምን ተደብቀ ያልበከተውን ወሰደው። ጀሚላ ተደብቀሽ ያልበከተውን ደናውን ማለት ነው። እሺ ደናውን ነው መውሰድ ያለብሽ። ኦኬ ኦ ሄሎ ሰው አላስገባም። ከይቅርታ ጋር ማንንም ሰው አላስገባም። አሁን ኮስት ትንሽ አስከሪያችሁ እመጣለሁ። ከዛ ኦኬ ግራ ገባሽ ዚክራ ምን ይሻለኛል? እና በቃ ከዚህ በኋላ አልሄድም ጎረቤት እያልሽ ነው ወይ ዚክራ? ስራሽ ያውጣሽ እንግዲህ
በጣም ነው የማዝነው። አሜን ዋት ሪሊ እያለ ነው የሰው አባረሩት ከሀገር አስወጡት ከሀገር ማለት ነው። ያጀማ ከሀገር አባረሩት። በቃ እኔ ከዚህ በኋላ ሁለተኛ እንዴ በቃ ኧረ እኔ በክትም አልበላም። እኔ ከዚህ በኋላ እንዴት አድርጌ ነው በክት የምበላው? እንዴት ይመጣል? አይመጣውም። በቃ በክት ሳር ውስጥ ገባ ጀለስ። እኔ ሳር ብበላ ይሻለኛል በክት ከምበላ እንደ እንትን ብግጥ ይሻለኛል ነው። ተግባባን? አንተ አያስቅም። ማን ነው እዚህ ጋር ዝም ብላችሁ አትሳቁ። እሺ ዝም ብላችሁ መሳቅ አግባብ አይደለም። እሺ አሁን ጭራሽ በጫማ መጣሽ። እንትን እንግዳ ላለመምሰል ነው። እሺ አሁን እንግዳ ላይ ወር ደግሞ መጣህ በጫማ። እሺ ጥሩ በቃ አታፍጥጡ። ማን ነው እዚህ ጋር የሚያፈጠው? ኧረ ዶሮ ደህና በቃ ይኸው በክት ይዛለች ስትመጣ እያለች እሺ እስቲ ዶሮ አታልቅስ። አልቃሻ ማን አሎ ዝም ብላ አታልቅስ። በቃ ጥላ ሂድ። እሺ አሁን ምንድን ነው የምታበጥረው እዚህ? አሁን ምን አገናኘው ማበጠርና ይሄንን? ኧረ ተው። እሺ አሁን ስንት ገባን? 1000 ምናምን ካልሞላ አሁን በቃ አሁን ተጣላን ነው። 2000 ካልሞላ እሺ 100 ምናምን ይቀራል። ኮሜንቱ ስንት ደረሰ? 347 ኮሜንት እስቲ አለ ደህና ኮሜንት። ይሄ ሰውዬ ለምን እንደሚበላ አይገባኝም። እኔ ምን ሆነ ነው ምን አገባኝ። እስቲ አዲስ ኮሜንት የለም እንግዲህ አዲስ ኮሜንት። ኦኬ ኤኒዌይስ በቃ ይበቃናል። ጀማው ግን 2000 አልሞላንም። በጣም ነው ማዝነው። 2000 አልሞላንም። ኦኬ ልቀጥል። በቃ ኮስት ልጀምር። እሺ ጀማ ሌትስ ጌት ሬዲ ቱ ረምብል ብሏል ሰውየው። ኦልራይት ቻርጅ ይሰካል። እንዴት ታደርጋላችሁ? ቻርጅ ትሰካላችሁ። ከዛ በኋላ